السلام عليكم. وعليكم السلام. Wait up. She's my girlfriend. What do you want here? What do you want? Can you please tell me? What do you want? You're being disrespectful, hey? You're being disrespectful. We are a couple here. You're discussing. Woman, scroll the respect. Screenshot. Excuse me, sir. What do you want? What do you want? Please tell me. What do you want? እኔ ደግሞ ሰደበኝ የተጣላ woman respect ግራመር አዘነበብኝ የስራን ይስጥን እንግሊዘኛ መምህር ጫት ቅመው ከተፈተኑ ተማሪዎች ውስጥ አንድ የወደቀብን ጫት ቃሚ ተማሪ የለም ሁሉም ጫት ቃሚዎች አልፈዋል ፈተናውን ማለት ነው አሁን ጫት ቅመው ተፈትነው ካለፉ ተማሪዎች የመጣልኝ ግጥም አለ ግጥሙን እስኪ አቀርብላችኋለሁ ጫት ይላል የግጥሙ ርዕስ ማንንም ቢንጫጫ ለማንንም ነጭናጫ ለማንንም ሞላጫ እኛንተውን በርጫ በምርቃና ብልጫ ተሸልመን ዋንጫ አስመረቀን በርጫ ዘኔሽን ገደል ግባ ቴንሽን በርጫ ኤግዚቢሽን በጫት ካልኩሌሽን ኮንግራጁሌሽን በፈተና ቴንሽን መሮን ተንገሽግሸን ከጫት ላይ ፈርሸን ቸክለን ያመሸን እንደ ጃፓን ማሽን አንቺ ነሽ ጫታችን ነፃ ያወጣሽን በድቅድቅ ጨለማ ሌሊት ያስጠናሽን ኤቻርጅ ያስታቀፍሽን ማን ከፍሎ ሊጠግብ በርጫ ውለታሽን ዘኔሽን የጫት ኮርፖሬሽን በርጫ ካልኩሌሽን ኮንግራጁሌሽን ሙርሾ የቴዲ አፍሮ ሙዚቃ ምንም ገራባ የለውም አላልክም እንዴ እና አይ ትንሽ እየገራባ አገኘሁበት ከፈለጋችሁ አትቀሙ እንዴ በነገራችን ላይ ቴዲ የሚቀማል ዶክተር የባለቤት እንዴት ናት ባለቤት በጣም ሰላም ናት ቀኝ እግሯ መቆረጥ ነበረበት ተቆርጧል ግራውን እኮ ነው ያመማት እንዴ ግራውን ስንቆርጠው አላካበደችም መሰለ ቀኙን ስንቆርጠው ግን ምንም አላለችም ዝም አለች እና ሁለቱም ተቆርጧል ሲቀልድ እኮ ነው ቀልድ ግድ ነው በቁም ነገር ማለት ግን አንድ ነገር ያየነው ሁለቱም ኩላሊቶቿ ምን ሆነሉ እያጣሩ ነው ማጣራት አለ ኩላሊት ስራ እያጣራ ነው ማለት ይሰራል ያጣራል ስቀልድ እኮ ነው ቀልድ ግድ ነው በየእንትኑ ማለት ቀልድ ግድ ነው ለማንኛውም በቃ ችግር የለው እየቀለድከ በእኗን ሄደህ መውሰድ ትችላለህ ምን ማለት ነው እንዴ ምን ሆናለች ባለቤት ምን ሆና ነው በእናትህ ያው ነብሷም እዛ ውስጥ አለ እሷም አለች ውስጡ አራስ ቀልድ ነው አንተ እንዴ እየቀለድክ እንጂ ቀልድ ነው እንዴ አራቺ የሶ በቃ እየቀለድክ እሺ በቃ እንግዲህ ስላገኘው ደስ ብሎኛል መልካም ቀን በጣም ደስ እንደው አይኗን ለማየት እንዴት ጓጉቼ እንደነበር በታቂ በስማ አይኖቿ ማለት አይኗ ነው እንዴ ሚስቴ አይን እንዴት እንደሚያምር ታውቂዋለሽ መቼስ እንዴ በጣም ናፍቆኝ ነበር ቀድማ ነግረኝ ነበር እንዴ ማለት አይኖቿን አውጣ ነው ቀልድ በጣም ነው ያስቀምር አይኗ ላይ እንደሚያምር አይኗን ተቀልጃለሽ ዶክተር ቀልድ ሳኩኝ እኮ ዶክተር ኧረ በጣም ነው የሚያስቀው ዶክ እኔ ያው በቃ ሹገርም ማጫወት ያምጣው ዘርፎም ያምጣው ብቻ ግን እኔ ባሌ ሚሊዮነር ወር ቢሊዮነር መሆን አለበት ካልሆነ እኔ አላገባም ለዚህ የምታቀርበው ኦፈር ምንድነው እንዴ ምን ከመልኬን ነው ማቀርብ ካልሆነ ምን አቀርባለሁ እንዴ ይሄኔ መሰለ መልኬን ነው ማቀርብ 2000 years later ማዘር አግቡ ሲባሉ እምቢ ብሎ ጊዜ ዝም በል እባክህ እኔ ቢሊዮነር ካልሆነ እኔ አላገባም ቢሊዮነር ካልሆነ ንቅንቅ አለንም እኔ አሁን ለማንኛውም ጠዋት በጊዜና ፀሐይ ታሞቀኛለህ ዳይፐሩት ተቀየረ እየቀሰቀሰኝ ነው አባት ጓደኛ ትፈልጋለህ እሺ ፍቅረኛስ እሺ ዘመድስ እሺ አዝማድ እሺ እናትማ የኔ እናት የኔ ንግስት የኔ ትልቋ የኔ ሀብት እናት ማንም ይሂድ ማንም ይምጣ እናት ሁሌም ትኖራለች ብራዘር እናትን የምትወዱት
ኮመንት ላይ እናት ሺህ ዓመት ትኑር ብላችሁ ጻፉልኝ። አራዳ ልጆች ኮፒ ሊንኩ አጨናንቁ። ይመቻችሁ። ሂሳባችሁ 5000 ብር። ለምንድን ነው ሂሳባችሁ የጨመረው? የምናስከፍለው ከምናውቀው አንፃር ነው። ምንድነው የምታውቁት? ዋጋችሁ በጣም ተመጣጣኝ እና ሲከናስ የብህሉ አረ ችግር የለውም ብቻ እንተና እኔ አላምንም። Oh my god. እና መሻችሁ እስኪ ሽንኩርት አበድሩኝ። ምን ጉድ ነው? ይህ ታሪክማ ለኔ ነው የምትወርሰኝ። ዝም በል። ኦኬ እናንተ ናችሁ? እኛ ነን። የት አልፋይሉ? ገንዘቡን ይዘሻል። በእኛ ስራ ላይ እምነት የሚባል ነገር የለም። እኔ ግን ታማኝ ነኝ። ፈጣሪን እንኳን እንዳንቺ አናምንም። ምንድነው እሱ? የኔ ማር፣ የኔ ጣፋጭ። ኧረ ነቃ በሉ እንጂ ምንድን ነው የፈዘዛችሁት? ይከፈት ዱርዬ እኛ እንዴ እኛን ዱርዬ? አንተ ነው ሲጀመር ያስበላል። በቃ እንሂድ እንቀበላት። ቆይ ተረጋጉ። ወይዬ ጓደኛዬ፣ ኦፍ ኮርስ እኔ እኮ ነኝ ልጅቷ። ለእነዚህ ተራዱ ልጆች በመጣው እሷ እኔን አሸጉደኝ። ላም እኔ ላም ለዚያውም የፈረንጅ ሸምስ ወይ ሀሳቤ ምን እንደሆነ ታውቃለህ? አላውቅም። ወይ አውሮፕላን መካኒክ መሆን፣ እሺ፣ አለበለዚያ ደግሞ ፓይለት መሆን። ያማ አሁን ሀሳብሽ እንደ ፈጣሪ ፈቃድ። አብሽር፣ በቃ ስታድጊ ትሆኛለሽ። እንኪ ማነሽ? አቤት። ፎቶ አምጪልኝ እስኪ፣ ፎቶ አምጪልኝ። እሺ፣ ወዴት ሄድሽ? ለልጆች ፎቶ አላቀበል። እኔ አቀብላለሁ። አንቺ ቶሎ በይ፣ ምግቡን አዘጋጅ። እሺ፣ ነይ። God have mercy upon us. ደርሻለሁ። ይሄውና እየተቻኮልኩ። ይቅርታ የኔ አባት። ኧረ እለፍ አንተ። እግረኛ ቅድሚያ ለእግረኛ አለፍ። እሺ ወንድሞች ሰላም ናቸው? አንዴ ብቻ ስሙ። ምን? ይኸውልህ ወንድሜ እኔ ታታሪ ሰራተኛ ነኝ። እሺ እቁብ ነበረኝና እቁቡ ምን ነው? ነገ ነውና እቁቡ የለንበትም። እኛ እኮ የለንበትም። አገባኝ። የእቁቡን ብር ረስቼ ዛሬ ከጓደኞቼ ጋር ጠጣን በላንና እንድትከብሉልኝ እንድታግዙ። አጠጣችሁ? አንተ ማናወራ ሲጀመር ከኋላ ተቀማጭ ነገር ነህ ማለት እንድታግዙኝ 8000 ብር እንድንረዳ 8000 ብር እንደዚህ እንደመራችሁ 8000 ብር እንድንረዳው። ኧረ በእናትህ ፊቱ ያስታውቃል። ለበር አባዚ ጋር መስኮት እኛ ነዳጅ መሙያ የለንም። በይ ከዚህ እሺ ይከዝ ይሸጣል መኪናው ይከዝ እኮ ቁብ ከወጣልኝ ልገዛ እኮ ነው። ጭራሽ እኛ ነዳጅ መሙያ ታሳዝናለህ። እሺ አስቃባጭ። እሺ ነገ እንካ ሌባ ጎማል። እንካ ራሱ ሌባ አይደለም። እናት ወድ መመለስ ትፈልጋለህ? አልፈልግም። ማታ እየገባ የምትወጋኝ የነበረው ይበቃኛል። በህይወቱ የሚጸጸቱት ነገር ምንድነው? የአያቴን ምክር አለመስማት። ምን ነበር ምክሩ? ነገርኩሽ እኮ አልሰማሁትም። እንዴ ሻምሱ ወይ ከየት ነው?
ኧረ ተው እባክህ። ምን ነው ቸግሮኝ እናቴ ጋር ብሄድ እናቴ ራሷ ቸግሯት እናቷ ጋር ሄዳለች አላሉ? ሰይዶ ፍቅረኛ አለው ወይ? አንቺ ስተፍረላ ላይ አንቺ ሙስሊም አይደለሽ እንዴ? እንዳላጠናገርሽ ለምን እኔ ስታወራ የሰማው ነገር አለ። ስንት ሺህ ሴቶች ነው ለፍቅር ጠይቀውኛል ስትሰምቻለሁ። ያው ከዛሬ በኋላ ደግሞ ያው 40 ሺህ መረታቸው አይቀርም። 18000 ሴቶች ጠይቀውኛል። ግን እኔ ሐራም ነው ሐራም ማለት ኖ ከውድድሩ በኋላ ግን አራም ሚስት አገባል። ቆንጆ ከቱርክ ከአንድ ደግሞ ከታይላንድ የኔ ቆንጆ ልጅ ደህና ዋልሽ? ወይኔ እግዚአብሔር ይስጥልን። ዝርዝር አላዝም እንዴ አባትሽን ልጄ ታውቂያቸዋለሽ እንዴ? ኧረ እኔ አላውቃቸውም። ልጄ ይላሉ እንዴ? ና እንሂድ። ውይ በእናትሽ ብር ፈልገው ይሆናል ልስጣቸው። ኧረ እኔ አባቷ ነኝ። ምን አስነክታል? ኧረ ና እንሂድ የኔ ፍቅር። ምን አስለፈለፈ ካበደ ሰው ጋር። ወይኔ ሞባይሌን ረሳው። መጣው ይዤ ና ወደዚህ። ይኸውልህ አባ አፍረሽብኝ ነው ልጄ። አይደለም የደሃ ልጅ ናት ብሎ እንዳይተወኝ ብዬ ነው። ነው እስከ መቼ ልትደብቂኝ? እድሜን በድህነት አደኩ። እንደዛ እንድኖር ካልፈለክ ሂድ ወደ ቤት፣ እዛ እናወራለን። እሺ ሄዳለሁ። እኔ የጎበጥኩት ግን አንቺን ለማቅናት ነበር። አይ ቆይ ጋሺ በእርሶ ውስጥ ራሴን አየው። የኔ ፍቅር መጣ እንዴ? ሰጠሁት አይደል እንዴ? አረ ሂዱ። ልቀቂኝ። ሁሉንም ሰምቻለሁ። ነገ እኔም ባጣ ምን እንደምታደርጊኝ አየው። ጋሺ በእሷ ስም በጣም ይቅርታ። ፈጣሪ ልቦና ይፍጥሎት። ቆይ ቴዲ በጣም ይቅርታ። ይቅርታው ለአባትሽ ይቀድማል። እኔ ማሰብ ፈልጋለሁ። አባዬ በጣም ይቅርታ። ይሁን ልጄ ተነሽ።